ለምንድነው የእግዚአብሔርን ክብር የፈለጋችሁት? ክብሩን የፈለጋችሁበት ምክንያት ግልጽ ካልሆነ የእግዚአብሔር ክብር ወደ እናንተ ምን አይልም አይመጣም። ጌታ ኢየሱስ ክርስቶስ ሶስቱንም ይዟቸው ወደ ረጅም ተራራ ወጣና ተራራው ላይ ከወጡ በኋላ ኢየሱስ እየጸለየ ሳለ አካባቢው በእግዚአብሔር ክብር ምን ሆነ? ተሞላ። የእግዚአብሔር ክብር መጣ። እነ ጴጥሮስ የሚሆኑትን ያውቁም ነበር። ይሄ ክብር በላያቸው ላይ ከመጣ በኋላ እንደዚህ ያሉ፣ በደንብ ስሙ። በዚህ መሆን ለኛ ምንድነው? ክብሩን ለዚህ ነው የፈለጋችሁት አለው። ውረዱ አላቸው። አሁን ችግሩ ምንድነው? ክብር ሲመጣ ሹል ጫማ አብሮ፣ ክብር ሲመጣ ሱፍ፣ ክብር ሲመጣ ከረባት፣ ክብር ሲመጣ መኪና፣ ክብር ሲመጣ ይሆንና ክብሩ ዝም ሱፉ ብቻ፣ ክብሩ ዝም ከረባቱ ብቻ። እነ ጴጥሮስ በዚህ መሆን ለኛ መልካም ነው ሲል ከናፍ ሲዋም የሙጫ ገታ ያለው ተረጋጋ እንጂ ያለው እንደዚህ አይደለም። ናውረድ እዚህ መቀመጥ የለም። አይተሃል? አዎ ትመሰክራለህ። የእግዚአብሔር ክብር ከወንጌል አንፃር ከሆነ የጠየቃችሁት ያጥለቀልቃችኋል። መጽሐፍ ቅዱሳችን ላይ ስለ ኢየሱስ ሲናገር እንደዚህ ላይ የጌታ መንፈስ በእኔ ላይ ነው አይደለም የሚለው? ለምን? ለድሆች ወንጌልን ምል ዘንድ፣ ለታሰሩት መፈታት፣ ለታወሩ ማየትን። ለምን እንደሆነ አያችሁ? የተወደደችውን ዓመት ምን ለማድረግ? ለምን ነው የፈለከው? በሉት እስቲ ክብሩን ለምን ፈለከው? ምን ልሰራበት ነው? ክብሩን በምክንያት ነው የሚሰጠው። እግዚአብሔር ዝም ብሎ አይደለም የሚያደርግ። የእግዚአብሔርን ክብር የምንገናኝበት ሁለተኛው በብዙ መጠማት። አንተ ነው ነፍሴ የተጠማ ይጠማሃል ወይ በሉት እስኪ አንዴ። ትጠማለህ እግዚአብሔርን ክብር በሉት እስኪ። አላባና ሞስታዲ ላቫራ ቦዳ ላባክሬ መገዲ ላቫራ እግዚአብሔር አሁን አደገኛ ረሃብ በኢየሱስ ስም ይጨምርባችሁ። እኔ አሁን የምራበው ሰው ምግብ እምቢ ሲል የሚዋጥ ክኒን ያለ አይደለ? ተሚ ምን ይባላል ስሙ? አፕታይዘር ይባላል። የመንፈሳዊ ነገር የት እንደሚሸጥ ፈልጉልኝ። ይሄንን ጉባኤ ማስዋጥ አለብን ነው። የሚያስጨው ረሃብና ጥማት በኢየሱስ ስም ዛሬ ይውደቅባችሁ። ያስፈልገናል ብዬ አስባለሁ። አደገኛ ጥማት ያስፈልጋል። ይሄን እንዴት ትንሽ ላውራችሁ። በዮሐንስ ወንጌል ምዕራፍ 5 ላይ ከቁጥር 1 ጀምራችሁ ታሪኩን ታውቃላችሁ፣ አንብቡት። ለረጅም ዘመን በሽተኛ የነበረውን ሰው ታስታውሳላችሁ። ይሄ ሰው በአንድ ቦታ ሆኖ ፈውስ ይጠብቃል። ብዙ ዓመታት ይናፍቃል፣ ብዙ ዓመታት ይፈልጋል። ብዙ ዓመታት ነው በዛ ስፍራ የነበረው ታውቃላችሁ፣ 38 ዓመት። ዛሬም የሚፈልገው ፈውስ ነው፣ ነገም የሚፈልገው ፈውስ ነው። ጠዋት ሲነጋ ፈውስ ነው፣ ተኝቶ ሌሊት ፈውስ ነው። ለምን ያመዋል? የሆነ ቦታ ካላመማችሁ በቀር አትፈልጉትም። ያማችኋል ስለ ሀገራችሁ ጉዳይ፣ ያማችኋል ስላልዳኑ ሰዎች፣ እያመማችሁ ነው በምድረ በዳ ስለሚሰቃዩ ሰዎች፣ ያማችኋል ከክርስቶስ ተለይተው በሱስና በኃጢአት ውስጥ ስላሉ ሰዎች። ካላመመ ክብሩን መጠማት አትችልም። ህመሙ ዓመታት አስጠበቀው። ህመሙ ሌላ ቦታ እንዳይሄድ አድርጎ አቆሙ። ህመሙ ነው እዛው ጠዋትም ማታም 37 ዓመት በሙሉ የሚያስጠብቀው። በመንፈሳዊ ዓለም የሚያም ቦታ ከሌለ ረሃብ አይኖርም ውስጥ። የመጠበቅ የመፈለግ የመናፈቅ አቅም የለም ውስጥ። እስካላመማችሁ ድረስ፣ አንድ ቦታ እስካልተጎዳችሁ ድረስ፣ ይሄ ክብር ያስፈልጋል እስካላላችሁ ድረስ፣ ጥያቄ እስካልበዛ ድረስ፣ ጩኸት እስካልተፈጠረ ድረስ ክብሩን መናፈቅ ኖርማል ነው። ትበላለህ፣ ትወጣለህ፣ ትገባለህ፣ ትለብሳለህ፣ ቸርች ትመጣለህ፣ አሜን እንላለን፣ እንሄዳለን። ይሄ መንፈስ ዛሬ በኢየሱስም የተሰበረ ይሁን። ስለ እግዚአብሔር መንግስት ቅናት በኢየሱስም በኃይል ይግባባችሁ። አሁን ፈውስ ፈልጎ ዓመታት እንደሚቀመጥ ሌላ ቦታ ሳይሄድ አንድ ቦታ እንደሚናፍቅ
ፈውሱን ምንጩን አንድ እንዳደረገ እናንተም ክብር የሚመጣበት ኢየሱስ ብቻ ነው ብላችሁ እንደታመመ ሰው ምጥ እንደያዘው ሰው ሆናችሁ እርሱን የምትናፍቁበት ጸጋ በኢየሱስም ይጨመርላችሁ። መስሪያ ቤት ስትሄዱ ኢየሱስ፣ ስትነሱ ኢየሱስ፣ ስትንቀሳቀሱ ኢየሱስ። ይሄ ጸጋ ይሄ መንፈስ በኢየሱስም ይግባባችሁ። አሁን እጃችሁን ከፍ አድርጉ እስኪ አንዴ ባካችሁ። መንፈሳዊ ረሃብ ይግባባችሁ። መንፈሳዊ ጥማት ይግባባችሁ። መሻቱ ያገኛችሁ። መንፈሳዊ ፕሮግራም እያደረጉ ነው። ደስተኞች ናቸው አይሁዶች። ሰባተኛውን በዓል ያከብራሉ። ሐሴት እያደረጉ ነው። ፍስሐ ነው ያለው። ኢየሱስ ግን በመሃል ቆም አለና እንደዚህ አለ፣ ማንም የተጠማ ቢኖር ወደ እኔ ምን ይበል? መጽሐፍ እንደሚል የሕይወት ውሃ ወንዝ ከሆዱ ምን ይላል? ይፈልቃል። ና ከተጠማክ ያረሰርስሃል እሱ፣ ያጠግብሃል እሱ፣ ያበዛልሃል እሱ። ዋላ ወደ ውሃ ምንጭ እንደምትናፍቅ ይላል። አቤቱ ነፍሴ እንደዚሁ አንተ ምን ትላለች? ትናፍቃለች። አምላክ የት ነው ባሉኝ ጊዜ ይላል እንባዬ በቀንና በሌሊት ምን ሆነኝ? ምግብ። ዛሬ በኢየሱስ ክርስቶስ ስም በለቅሶ ክብሩን የምትናፍቅበት ጸጋ ይጨመርልህ። እዚህ ቤት ውስጥ ክብሩን በለቅሶ የሚናፍቁ ሰዎችን እግዚአብሔር ይሰጠናል። ምን ሆንክ? ሌዋዊው ሲጠየቅ ለምን እንደው የምታለቅሰው? እግዚአብሔር ክብር ናፈቀኝ ይላል። የት አለ እሱ? ዋላ በቀላሉ ውሃ መጠጣት አትችልም። ችግሩ ላዋላ ያለው ጠረን። ስትሄድ ያ ጠረኗ ቀድሞ ባህሩ ጋር ስለሚደርስ በባህር ውስጥ ያሉት አውሬ ሊበሏት ከባህሩ ጋር ተዘጋጅተው ተመሳስለው ይጠብቋታል። ስለዚህ እየጠማት እየፈራች ትኖራለች። ጥማቷ ደረጃው ከፍ ያለ ነው። ሄዳ ግን እንዳትጠጣ ከባድ ነው። ስለዚህ ለመጠጣት ከፍተኛ ጥንቃቄ አድርጋ ነው የምትሄደው። በብዙ ጊዜ ጥማት የመጨረሻ ቀርቼም ከምሞት እየጠጣው ልሙት ብላ የምትሄደው አይነት መሻት ነው። እግዚአብሔርን ክብር በለቅሶ ፈልጉ፣ በእንባ ፈልጉ፣ ተጠሙ፣ ተራቡ። ለእግዚአብሔር ክብር ራሳችሁን አዘጋጁ። ፈልገው። ካልፈለግከው አይመጣም። ዝም ብሎ አይደረብም። ዝም ብሎ አይሰጥም። የማይፈልጉ ሰዎች አይሞሉ። ያስፈልጋል መጠማት። ቤት ገብተህ ክብሩን አውራ። ከልጆች ጋር ስለ ክብሩ ተነጋገር። ሐልወቱን ጥራ፣ መገኘቱን ጥራ፣ ፕሬዘንሱን ጥራ። በቤትክ በላይፍክ ውስጥ በእያንዳንዱ ቦታ ላይ ይሄንን አድርግ። እግዚአብሔር ይሄንን ጸጋ በኢየሱስም ያበዛላችኋል። እስኪ እጃችሁን ከፍ አድርጉ አንዴ። ነፍሳችሁን ለከንቱ እንድታነሱ የሚያደርግ በኢየሱስም የተመታ ይሁን። ከንቱ ነገር ላይ ጊዜያችሁን አትውሰዱ። ስለዚህ መጠማት ስንል እንዴት እንጠማው? በምን እንጠማው? በጸሎት። ሶስት ነገሮች እነግራችኋለሁ። ከዛው ቶሎ ቶሎ ልንገራችሁ። ጸሎት ማለት ወደ እግዚአብሔር የምትደርስበት መሰላል ነው። ሄደ ተከፍትበታል። ልክ ያዕቆብ እንዳየው መሰላል። በመሰላሉ ላይ መላእክት ሲወጡና ሲወርዱ አየው አለ። ምድርና ሰማይ ተገናኝቶ አየው አለ። ጸሎት ወደ እግዚአብሔር የምትገሰግስበት ነው። ጸሎት ከእግዚአብሔር ጋር ህብረት የምታደርግበት ነው። እንዴት ነው የእግዚአብሔርን ክብር የምትጠማው? በምልጃ በጸሎት በእግዚአብሔር ፊት ጊዜ በመውሰድ ሁሉ ጊዜ ቻናልን ከሱ ጋር በማድረግ የማያቋርጥ ቻናል በመተድበት ቦታ ሁሉ ጊዜ መማለድ መንፈሳችሁ እንዲቃተት ማድረግ። አንድ ቀን የኛ ቤት በር ተንኳኳ እና መዝሙር በሄልፎን እየሰማው ነበር። በሩ ሲንኳኳ ተነስቼ ሄድኩ። ስልኬ ቤት ነው፣ ሄልፎን አድርጌያለሁ። ወጣው በር ልከፍት እየሄድኩ ተቆራረጠ። በሩ ጋር ስደርስ ዲስኮኔክት አለች። ወጣው ከፈለገኝ ሰው ጋር ጉዳይን ጨረስኩና ልክ በሩ ጋር ስደርስ ኮኔክት አለች። ለነገሩ ያለ ርቀትና ቅርበት ነው ወሳኙ። ጠጋ በልበሉት እስኪ ወደ እግዚአብሔር ጠጋ በልበሉት። ኮኔክት አድርግ በሉት። አሁን በዲስኮኔክት ሄልፎን ሰክቼ ቤት ቸርች ዝም ብዬ አድርጌ ብመጣ መዝሙር እየሰማ ነው ትሉኛላችሁ፣ ግን እያስመሰልኩ አልተገናኘም። ድምጽ የለም፣ መዝሙር የለም፣ ቀፎ ነው ያለው እዚህ ላይ። አንዳንድ ሰው እንደዛ ነው፣ ሳይገናኝ እንደተገናኘ የሆነ ምስል አስቀምጧል እዚህ ጋር ስም ምናምን ጴንጤ የሚል ክርስቲያን የሚል ግን ዲስኮኔክት ሆኗል። ከጎናችሁ ያለውን ጠጋ ብለ ኮኔክት አድርግ ዛሬ ማታ በሉት።
በጸሎት ኮኔክት አድርግ በሉት እስኪ። ይሄ የዲስኮኔክት ስፒሪት ዛሬ በኢየሱስም የተመታ ይሁን። እጅን ከፍ አድርግ ልባርክህ እኮ ነው። ከክርስቶስ ሐሳብና ፍቃድ ከመለኮት ዓለም ከእግዚአብሔር ክብር የሚለየን ዛሬ በኢየሱስም የተመታ ይሁን። ኮኔክት አድርጋም እስክትጠጋ ድረስ ይቆራረጥ ነበር። ልክ በደንብ ስትጠጋ በደንብ መስራት ጀመረ። ይገርማል። ኮኔክት ካደረግ ማንም እገዛ ያስፈልግም ይሰራል ራሱ። ኮኔክት አድርግ። በምን እንፈልገው? በምን እንጠማው? እግዚአብሔር በቃሉ በእግዚአብሔር ቃል። በእናታችሁ እቺን ስሙኛ እንዴ። ዳዊት ሲናገር እንደዚህ አለ። በጣም ነው የምወደው። መዝሙረ ዳዊት 119 ቁጥር 105 ላይ እንደዚህ ላይ ሕግ ለእግሬ መብራት ነው፣ ለመንገዴ ምንድነው? ብርሃን ነው። ብርሃን አይን ነው። ብርሃን ተስፋ ነው። ብርሃን ትንሣኤ ነው። ብርሃን ኃይል ነው። ይሄን ብርሃን ደግሞ ራሱ እኔ የዓለም ብርሃን ነኝ ያለው ኢየሱስ ነው። አሁን ሕግ መብራት ነው ሲል ይሄ መብራት የሚያሳየው እግዚአብሔርን ነው። ይሄ መብራት የሚያሳየው ራሱ ሰማይን ነው። ሕግ ለመንገዴ ሲል በመንገዱ ላለው እግዚአብሔር ነው፣ እግዚአብሔርን ነው የሚገልጥለት። በሕግ ውስጥ የምታየው ራሱ እግዚአብሔርን ነው። ሐልወቱ ሲመጣ ክብሩ ሲመጣ እንዴት ልንገር? ሰው ከእግዚአብሔር ቃል ጋር ከሆነ እግዚአብሔርን ማየት ክብሩን ማየት ይጀምራል። ሕግ ብርሃኔ ነው አለ። ሲበራ ነገሮች መቀየር ይጀምራል። ሲበራ ያላየከው ማየት ይጀምራል። ሲበራ ያልደረስክበት መድረስ ትጀምራል። ሲበራ ያልቆምክበት መቆም ትጀምራል። ከእግዚአብሔር ቃል ጋር ህብረት አድርግ። ከህልውናው ጋር ያገናኛል። ቃሉ ወስዶ ኢየሱስ ላይ ይሰካል። የእግዚአብሔር ቃል ይወስድና ክርስቶስ ላይ ያስቀምጣል። ይወስድህና ሰማይ ያስገባሃል። ቃሉ ከፍታክ ነው። የእግዚአብሔርን ቃል ጊዜ ወስደ አንብብ። ሲሰበክ በደንብ ስማ።